በየትኛው መንገድ ልሂድ? ሰላም ጤናና ሰላም ከእናንተ ጋር ይሁን። የሃሽታይም ዝናው ቲዩብ ቤተሰቦች እንኳን ወደዚህ ቪዲዮ በሰላም መጣችሁ። በህይወታችሁ የትኛውን ምርጫ ልምረጥ፣ በየትኛው መንገድ ብሄድ ይሻለኛል ብላችሁ ተጨንቃችሁ ታውቃላችሁ? ትምህርት፣ ስራ ወይስ የራሴ ቢዝነስ? ዛሬ በዚህ ቪዲዮ በግራ መጋባት ውስጥ ለምትገኙና ትክክለኛውን አቅጣጫ መያዝ ለፈለጋችሁ ግራ የመጋባት ችግራችሁን የሚፈቱ ወሳኝ ነጥቦችን ይዤላችሁ መጥቻለሁ። እስከ መጨረሻው አብራችሁኝ ቆዩ። አንደኛ፣ ራስን መፈለግ ሰልፍ ዲስከቨሪ። መንገድ ከመምረጥ በፊት እኔ ማን ነኝ የሚለውን መመለስ አለብን። ብዙ ሰዎች የሚሳሳቱት የጎረቤታቸው ልጅ ስኬታማ የሆነበትን መንገድ ወይም ቤተሰብ የሚፈልገውን መንገድ ዝም ብለው ስለሚከተሉ ነው። ስለዚህ አንተ መጀመሪያ መክሊትህን ወይም ተሰጥኦህን ለይ። ታለንቴ ምንድነው ብለህ ራስህን ጠይቅ። ብዙ ጊዜ በየትኛው መንገድ ልሂድ ብለን የምንጨነቀው የሌሎችን መንገድ ለመከተል ስንሞክር ነው። አንተ የተፈጠርክበት የራስህ የሆነ ልዩ ብቃት አለ። የውስጥ ፍላጎትህ የት ጋር ነው? ፎቶግራፍ ላይ ነው? ዲጂታል ስራዎች ላይ ነው? ወይስ የማስተማር ፍላጎት አለ? መጀመሪያ ወደ ውስጥ ተመልከት። ሌላው ያለ ብዙ ልፋት የምታከናውነው ነገር ምንድነው? ለምሳሌ ቴክኖሎጂ፣ ንግግር፣ ስነ ጥበብ። ሌላኛው ደግሞ ፍላጎት ወይም ፓሽን። ገንዘብ ባይከፈልህ እንኳን ደስ ብሎ የምታደርገው ነገር ምንድነው? እሱን መለየት አለብህ። ሌላው ባህሪ ወይም ፐርሰናሊቲ። ከሰው ጋር መዋል ትወዳለህ ወይስ ለብቻ መስራት? ይህ ለምትመርጠው ስራ ወሳኝ ነገር ነው። ሁለተኛ፣ የገበያው እውነታ ማርኬት ሪያሊቲ። የገበያውን ፍላጎት አጥና። የምትወደውን መንገድ መምረጥ ብቻ በቂ አይደለም። ያ መንገድ በገንዘብ ሊያኖርህ ይገባል። ለምሳሌ አሁን ባለንበት ዘመን የግራፊክ ዲዛይን፣ የቪዲዮ ኤዲቲንግ እና የዲጂታል ማርኬቲንግ ስራዎች በጣም ተፈላጊ ናቸው። መንገድህን ስትመርጥ የምትወደውን ነገር ከገበያው ፍላጎት ጋር አስተሳስር። ሌላው ችግር ፈችነት። የመረጥከው መንገድ የሰዎችን ችግር ይፈታል? የምትመርጠው መንገድ ለሰዎች ችግር የሚፈታ መሆን አለበት። ሌላኛው ወቅታዊነት ነው። አሁን ባለንበት ዓለም የዲጂታል ዕውቀት ዲጂታል ስኪልስ በጣም አስፈላጊ ነው። የመረጥከው መንገድ ከቴክኖሎጂ ጋር እንዴት ይተሳሰራል የሚለውን አስብ። ሶስተኛ፣ ለመጀመር አትፍራ። አክሽን። ትልቁ ስህተት ትክክለኛውን መንገድ እስካገኝ ድረስ ምንም አልጀምርም ብሎ መቀመጥ ነው። ህይወት ልክ እንደ መኪና መብራት ነች። የምታበረው ለጥቂት ሜትሮች ብቻ ነው። ያንን ስትጓዝ ቀጣዩ ይታያል። ስለዚህ ዛሬ ባለህ አቅም አንድ ነገር ጀምር። ብዙ ሰዎች የትኛው ይሻላል እያሉ በማሰብ ብቻ አመታትን ያባክናሉ። ስለዚህ አንተ ለመጀመር ማድረግ ያለብህ መረጃ መሰብሰብ ነው። በቅድሚያ ስለፈለከው መንገድ በቂ መረጃ አሰባስብ። ያንን መንገድ የሄዱ ሰዎችን አማክር። ሌላኛው ደግሞ አደጋን መቀበል ነው። ሪስክ። ምንም አይነት ኪሳራ የሌለበት መንገድ የለም። ውድቀትን እንደ ትምህርት ለመቀበል ተዘጋጅ። ሌላው ደግሞ ትንንሽ እርምጃዎች። ትልቁን ግብ ለማሳካት ዛሬ ማድረግ የምትችላት አንዲት ትንሽ ነገር ለይ። አራተኛ፣ የጽናት አስፈላጊነት ኮንሲስተንሲ። መንገድህን ከመረጥክ በኋላ ውጤት እስኪመጣ መታገስ አለብህ። የመጀመሪያው ፈተና ማንኛውም አዲስ መንገድ ሲጀመር ከባድ ነው። ተመልካች ወይም ደንበኛ ወዲያው ላይመጣ ይችላል። ልምድ ማዳበር። በየቀኑ በዚያ መንገድ ላይ ስትጓዝ ክህሎት እያደገ ይሄዳል። ከመቆም በቀር በቀስታ መጓዝ አይጎዳም የሚለውን መርህ ተከተል። ስለዚህ አንድ ሰው ግራ መጋባቱን ማመኑ ለለውጡ መነሻ ነው። ዛሬ ግራ መጋባታችሁን አቁማችሁ ግልጽ አቅጣጫ የምትይዙበት ቀን ነው። አንደኛ፣ የውስጥ ድምፅህን ስማ። ሌሎች ስለሄዱ ብቻ አትሂድ። ያንተ መንገድ የተለየ ሊሆን ይችላል። ሁለተኛ፣ ዕውቀትህን ወደ ገቢ ቀይር። የምትወደውን ነገር ሰዎች ከሚፈልጉት ነገር ጋር አስተሳስር። ሶስተኛ፣ አሁኑኑ ጀምር። ፍጹም የሆነ ጊዜ አትጠብቅ። ፍጹም የምትሆነው እየሰራህ ስትሄድ ብቻና ብቻ ነው። ለማጠቃለል ያህል በየትኛው መንገድ ልሂድ ለሚለው ጥያቄ መልሱ ያለው አንተ ጋር ነው፣ አንቺ ጋር ነው። ጸልይ፣ አስብ፣
ከዚያም በድፍረት ተጓዝ። ይህ ቪዲዮ ጠቃሚ ሆነው ካገኛችሁት ላይክ ማድረጋችሁን እንዳትረሱ። እናንተስ አሁን ባላችሁበት ሁኔታ ምን አይነት ምርጫ ከብዷችኋል? ኮሜንት ላይ ጻፉልኝ፣ እንወያይበታለን። ለቻናሉ አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ። ታይም ኢዝ ናው ቱ ዱ ኤኒቲንግ። ጊዜው አሁን ነው።